ወንጌል ምዕራፍ 3 ከፈሪሳውያን ወገን ከአይሁድ አለቆች አንዱ የሆነ ኒቆዲሞስ የተባለ ሰው ነበረ። በሌሊትም ወደ ኢየሱስ መጥቶ ረቢ፣ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርጋቸውን ታምራዊ ምልክቶች ማንም ሊያደርግ ስለማይችል ከእግዚአብሔር ዘንድ የመጣህ መምህር እንደሆንክ እናውቃለን አለው። ኢየሱስም መልሶ እውነት እልሃለሁ፣ ማንም ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ዳግመኛ እንዲወለድ ተመልሶ ወደ እናቱ ማኅፀንስ ሊገባ ይችላልን? አለው። ኢየሱስም እንዲህ ሲል መለሰ፣ እውነት እልሃለሁ፣ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደም መንፈስ ነው። ዳግመኛ መወለድ አለባችሁ ስላልሁህ አትገረም። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስም የተወለደ ሁሉ እንደዚሁ ነው። ኒቆዲሞስም ይህ እንዴት ሊሆን ይችላል ሲል ጠየቀው። ኢየሱስም እንዲህ ሲል መለሰለት፣ አንተ የእስራኤል መምህር ሆነህ ሳለ እነዚህን ነገሮች አታውቅምን? እውነት እልሃለሁ፣ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን። እናንተ ግን ምስክርነታችንን አትቀበሉም። ስለ ምድራዊ ነገር ነግሬያችሁ ያላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ ማንም የለም። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ሊሰቀል ይገባዋል። ይኸውም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው።